ያን ኃጢአት ስለሰሩ እግዚአብሔር በጣም ተናዶባቸው ነበር። እናም እግዚአብሔር ለፍልስጤሞች አሳልፎ ሰጣቸው። በዚህም ከባድ ጦርነት ተነሳ። በጦርነቱም ብዙዎች አለቁ። ነገር ግን መጨረሻ ላይ የቃል ኪዳኑ ታቦት ተማረከች። ተማርካም ወደ ፍልስጤም ተወሰደች። ነገር ግን እስራኤሎች ደግሞ ከኃጢአታቸው በተመለሱ ጊዜ የቃል ኪዳኑ ታቦት በፍልስጤሞች ላይ አንዳንድ ምልክት ስላሳየ ፍልስጤሞች ተመካክረው የወርቅ ስጦታ ከታቦቱ ጋር ጭነው መለሱላቸው፣ ለእስራኤሎች መለሱላቸው። ይቅርም ተባባሉ። የቃል ኪዳኑም ታቦት ወደ ነበረበት ተመለሰ፣ ወደ እስራኤልም ተመለሰ። እንደዚህ ያለ ነው እንግዲህ ከእስራኤል ተነስቶ የቃል ኪዳኑ ታቦት ወደ ኢትዮጵያ የመጣው። እንግዲህ ብዙ ነገሮችን አልፎ ነው ወደ ኢትዮጵያ የቃል ኪዳኑ ታቦት የመጣው። በአሁኑ ጊዜ በአክሱም ጽዮን ይገኛል። የንግሥት ሳባ ልጅ አባቱን ሰለሞንን ሊጠይቀው በሄደ ጊዜ የቃል ኪዳኑን ታቦት ይዞ መጥቷል። ወደ ኢትዮጵያም የመጣው በዚሁ ምክንያት ነበረ። ኢትዮጵያ ከመጣ በኋላ አክሱም ጽዮን ላይ አረፈ። ካረፈ በኋላ እንግዲህ በተለያየ ምክንያት በጦርነት ምክንያት የተለያየ ገዳሞች ላይ ሄዷል። ለምሳሌ በዮዲት ጉዲት ጦርነት ጊዜ ዝዋይ ገዳም ላይ ነበረ። ከዛ ጦርነቱ ካለቀ በኋላ ወደ አክሱም ተመልሷል። በግራኝ መሐመድ ጊዜ ደግሞ ጣና ደሴት ላይ ነበር። በመጨረሻም ወደ አክሱም ጽዮን ተመልሷል። የቃል ኪዳኑ ታቦት በአሁኑ ጊዜ አክሱም ጽዮን ይገኛል። የቃል ኪዳኑ ታቦት መቼ ይገለጣል ለሚለው ጥያቄ መልሱ እንግዲህ የኢትዮጵያ ትንሣኤ ሲመጣ የዛን ጊዜ ለሁሉም ሰው ይገለጣል ማለት ነው። በአሁኑ ጊዜ ግን ለጠባቂዎቹ ብቻ ነው የሚገለጠው። በኢትዮጵያ ትንሣኤ በሚመጣ ጊዜ ግን ለሁሉም ኢትዮጵያዊ ይገለጣል ማለት ነው።